ቤተሰቦች ዛሬ ሶፍት አለኝ ማለት ነው እና ሶስት ጠቅለል ሶፋ ላይ ለምግብ የማቀርበው ማለት ነው። ስለዚህ አሰራሩን ላሳያችሁ ማለት ነው። ይሄን እንደዚህ ታረጋላችሁ። ከዛ ይሄ እንትን ነው የቢላው ማለት ነው። ከዛ የምግብ ቢላው አንድ ሁለት ስንት ታረጋላችሁ? አራት። እናንተ ግን አንዳንድ ቢሆን ይመረጣል ግን ያው ለጊዜው ስለሆነ ተመልከቱ። ይሄን እንደዚህ ታረጋላችሁ። እዚህ ጋር 4 ማንኪያ አለኝ ሹካ እዚህ ጋር እንደዚህ ታረጋላችሁ ማለት ነው። ወይ በማዕዘኗ ሰፍት ትቀርጥና ማለት ነው። ከዛ እንዴት ታረጓታላችሁ? እችን ተመልከቱ። እንደዚህ ታረጓታላችሁ ማለት ነው። እችን እንድት ታረጓታላችሁ። እችንም እንደዚህ ታረጓታላችሁ። እችንም እንደዚህ ከዛ እችንም እንደዚህ ታረጓታላችሁ ማለት ነው። አያችሁ ያውን እንደዚህ ይደረግ ነው። ይቀርባል መሰላችሁ ጣውላ ላይ እንደዚህ ማለት ነው። እንደዚህ ይቀርባል ማለት ነው። አያችሁ ከዛ ይሄንን እንደዚህ ታቀርቡታላችሁ። ከዛ ይችን ከዚች እንድች እያወጡ እንደዚህ ይመገባሉ ማለት ነው። አያችሁ በቀላሉ በጣም የሚያምር አዘገጃጀት ማለት ነው። እና ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አዳዲስ ነገሮችን ወደ እናንተ እናቀርባለን ማለት ነው። ዛሬ ሶፍት አሰራር ይህን ይመስላል።